ታማችሁ የመጣችሁ በብዙ ውጣ ውረድ ውስጥ ሆናችሁ ወደዚህ ቤት የታደማችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም በዝቶላችሁ ከኛ ጋር በዚህ አይነት ሁኔታ ልታሳልፉ በእኛ መካከል የተገኛችሁ እግዚአብሔር ቃል ሲናገር ቃሉ ላከ ፈወሳቸው ከመከራቸው ሁሉ አዳናቸው ይላል። እዚህ በንቃት የእግዚአብሔርን ቃል አብረን እንከፋፈላለን። ብዙ ከእናንተ ጋር አልቆይም እንደ ድሮ ግን የምናገራት በዛች ውስጥ እግዚአብሔር ፈውሶችን፣ ተአምራቶችን፣ ድንቆችን ያደርጋል። ለምን? እግዚአብሔር ቃሉን ልኮ ይፈውሳል። ቃሉን ልኮ እግዚአብሔር ታሪክን ያደርጋል። እግዚአብሔር ቃሉን ልኮ ስምና ታሪክን ይቀይራል። ስለዚህ በብዙ ስራትና በብዙ ውጣ ውረድ ውስጥ ያላችሁ 2018 ሁለተኛ ሳምንት ላይ ሆነን የማርቆስ ወንጌል ምዕራፍ 5 ቁጥር 21 እስከ 42 ድረስ እግዚአብሔር ቃል በዚህ ውስጥ ይናገረናል፣ ይፈውሰናል፣ ይዳስሰናል። የመጀመሪያ ስለ ማርቆስ ወንጌል ማየት እፈልጋለሁ። ማርቆስ ማን ነው? ማርቆስ የት ነው? ይሄንን የጻፈው እንዴትስ መጻፍ ቻለ? ተደራሲያንስ እነማን ናቸው? የሚለውን ሀሳብ በደንብ የእግዚአብሔር ቃል ይናገራል። ማርቆስ ምንን አስመልክተ ነው የጻፈው የሚለውን ሀሳብ ትንሽ ነካነካ እናደርጋለን። ምክንያቱም የመጽሐፉን ባህሪ ለማወቅ ማርቆስን ማወቅ አለብን። ማርቆስን ካወቅን ደግሞ የመጽሐፉን ባህሪ ማወቅ እንችላለን በአጭሩና በግልጹ። ነገር ግን ማርቆስ አስገራሚ የመጽሐፍ ክፍል እንደሆነ በጣም በብዙ ማስረጃና በብዙ ሁኔታ የእግዚአብሔር ቃል አጥብቆ ይናገራል። የተለያየ የመንፈስ መጽሐፋትን ስለ ማርቆስ ካነበባችሁ ብዙ ነገር የምታገኙ ነገር አለ። ማርቆስ ለሐዋርያ ጴጥሮስ እጅግ ቅርብ የነበረ ሰው መሆኑን የእግዚአብሔር ቃል ይናገራል። ማርቆስ ለጴጥሮስ እጅግ የቅርብ ሰው መሆኑን እግዚአብሔር ይናገራል። ማርቆስ ብቻ አይደለም፣ እንዲሁም ለሐዋርያው ጳውሎስና ለነ ባርናባስ ይሄ ሰው እጅግ የቅርብ ሰው እንደነበረ በብዙ ስፍራዎች የእግዚአብሔር ቃል በደንብ ግልጽ አድርገው ይናገራል። ኢየሱስ ያድናል። ኢየሱስ ያድናል። ኧረ ኢየሱስ ያድናል። ይህ ብቻ አይደለም። በነ ማርቆስ ቤት አንድ ጊዜ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ በሄሮዶስ ተይዘው ወደ ወህኒ ሲያኖሩ በማርቆስ እናት ቤት እጅግ አጥብቆ ጸሎት እንደሚደረግ ሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ እንመለከታለን። የማርቆስ ቤተሰብ የጸሎት ቤት ወይንም ደግሞ አማኞች እንደሆኑ ይናገራል ቃሉ። ስለዚህ ማርቆስ ቤተሰቡ ወይም እናቱ ቤቷ በኢየሩሳሌም ስለሚገኝ እዛ ተሰብስበው ሐዋርያቶች የተለያዩ የእግዚአብሔር ሰዎች በቤቷ ምን ያደርጉ ነበር? ይጸልዩ ነበር። ስለ ጴጥሮስም አጥብቆ የጸለዩ በዚሁ ቤት ነው፣ በነ ማርቆስ እናት ቤት። ስለዚህ ማርቆስ እጅግ ለጴጥሮስ ቅርብ የነበረ ለጴጥሮስ እጅግ የእግዚአብሔርን ሐሳብና ፍቃድ ከጴጥሮስ ላይ እየተቀበለ ይሄንን የማርቆስ ወንጌል በቀጥታ ለእኛ አድርሶልናል። ኢየሱስ ያድናል። አንድ ሰው ከፍ አድርጎ ኢየሱስ ያድናል ይላል። የጻፈልን ቀደም ተከተሉ ነው የጻፈልን። ምክንያቱም ቀጥታ መልእክቱን ጴጥሮስ የተናገረውን ሐሳብ ነው ቀደም ተከተል አድርገው የጻፈልን። የሚገርም ነገር ይሄ የማርቆስ ወንጌል ከሉቃስና ከማቴዎስ በፊት የነበረ ነው። ማቴዎስና ሉቃስ በዚህ ላይ ነው ሐሳባቸውን በዚህ ላይ ኖሮ ነው ሐሳባቸውን እነሱም ከነሱ ኋላ ነው። ማርቆስ ነው ከሉቃስና ከማቴዎስ በፊት የተጻፈ። ከዛ ሐሳብ ወስዶ ነው ማቴዎስና ሉቃስ የጻፉልን። ማርቆስ ይህንን የወንጌል መልእክት በጥንቃቄ ጠብቆ ዘግቦልናል። ከጴጥሮስ የወሰደውን ሁሉ በጥንቃቄ ተራውን ጠብቆ ዘግቦልናል። በአጠቃላይ ማርቆስ ወንጌል የጴጥሮስ ስብከት እንደሆነ ነው አንዳንድ መጽሐፍት የሚናገሩት። የጴጥሮስ ስብከት መሆኑን ነው የማርቆስ ስብከት የሚናገሩት። በጥንቱ ቤተክርስቲያን ጴጥሮስ ጋራ የት ነው ብትሉ ይሄ የተጻፈው በጣሊያን በሮም በነበሩ ጊዜ ነው። ብዙ ጊዜ ሐዋርያው ጴጥሮስ እዛ ነው የተሰዋው፣ እዛ ነው የታረደውና ያው አልታረደም። በነገራችን ላይ ያው ተስመርደ ኦልሬዲ ዞሮ እንደዚህ ሰያፍ ነው ተዘግዝቆ ነው የሰቀሉት። ስለዚህ የማርቆስ ወንጌል አስደናቂ ወንጌል እንደሆነ ይናገራል የእግዚአብሔር ቃል። ጳውሎስና ባርናባስ በመጀመሪያ ሐዋርያ ጉዞ ባደረጉ ጊዜ ከነርሱም ጋር ይሄ ሰው ነበር። ከነሱ ጋር ይሄ ሰው በጉዞ ጋር ሐዋርያት ሥራ ምዕራፍ 13 ቁጥር 13 ሄዳችሁ ማየት ትችላላችሁ። የተጻፈበት ቦታ ያው የጥንታዊት ቤተክርስቲያን በሮም ወይንም ደግሞ በጣሊያን እንደሆነ የእግዚአብሔር ቃል ይናገራል። የማርቆስ ወንጌል ይሄንን ይመስላል በአጠቃላይ። እንደውም ከነ ጳውሎስ ጋር መሄዱ አንደኛ
ጴጥሮስ ምዕራፍ 5 ቁጥር 13 ሄዳችሁ ማየት ትችላላችሁ። ሁለተኛ ጢሞቴዎስ 4:11 ከነሱ ጋር እንደታደመ ከነሱ ጋር ሆኖ የወንጌልን ስራ በታማኝነት የሰራ አገልጋይና ወኪላዊ እንደሆነ የእግዚአብሔር ቃል እንዲሁ ይናገራል። ማርቆስ በዚህ መጽሐፍ ውስጥ ስለ አይሁድ ልምምዶች አንዳንድ ነገሮችን እያሳየ ጽፎልናል። እንዲሁም ደግሞ የመስቀሉን ስራ በደንብ ስለ ደቀ መዛሙርትን በደንብ ኢየሱስ ትምህርት በደንብ የመሲሁን ምስጢራትን በደንብ አድርገው ነው የተናገረው። የእግዚአብሔር ልጅ መሆኑን በደንብ አጥብቆ ነው የተናገረው። ማርቆስ አስደናቂ የወንጌል አርበኛ መሆኑ የእግዚአብሔር ቃል ይናገራል እና በዚህ ቃል ላይ የማርቆስ ወንጌል ምዕራፍ 5 ቁጥር 21 ቃሉን አብረን እናያለን። አንዳንድ ነገሮች በደንብ ዛሬ በዚህ ቃል ውስጥ ተአምራት ይሆናል። እጅግ ከፍ አድርገን በዚህ ቃል ውስጥ ተአምራት ይሆናል። ለቤቱ ተአምራት ይሆናል፣ ለሰፈሪ ተአምራት ይሆናል፣ ለዚህ ቤት ተአምራት ይሆናል፣ ለምድራችን ተአምራት ይሆናል። በጌታ በኢየሱስ ስም ቃልን አነባለሁ። ኢየሱስ ደግሞ በታንኳይቷ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህር አጠገብ ነበር። ኢያኢሮስ የተባለ የምኩራቦች አለቃ አንዱ መጥቶ ባየው ጊዜ በእግሩ ላይ ወደቀና ታናሽቷ ልጄ ልትሞት ቀርባለችና እንድትድን በሕይወት እንድትኖር መጥተህ እጅን ጫንባት ብሎ አጥብቀው ለመነው። ይህ የምኩራብ አለቃ የነበረ ሰው መጥተው አጥብቆ እንደለመነው ይናገራል። ከእነርሱ ጋር ሄደ። ሕዝብ ተከትለው አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየ። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። ኢየሱስም ወሬ ሰምታ በስተኋላ በሰዎች መካከል መጣ። ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ወዲያውም የደሟ ምንጭ ደረቀ። ከስቃዋም ዳነች፣ በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሷ ቆሞ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው ብለው ጠየቀ። ደቀ መዛሙርቱ ሕዝቡ ሲጋፋ እያየ ማን ዳሰሰኝ ትላለህ አሉት። ይህን ያደረገው ለማን ዞር ብሎ ይመለከት ነበር። ሴቲቷ ግን የተደረገላት ስላወቀች እየፈራች እየተንቀጠቀጠች መጣ፣ በፊቱ ተደፋች፣ እውነቱን ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ ሰላም ሂጂ፣ ከስቃይሽም ተፈወሽ አላት። እኔ አሁን የሚሰብከው ኢየሱስ ሕይወትና ትንሣኤ ነው። ኢየሱስ ሕይወትና ትንሣኤ ነው። ዛሬ ሕይወትና ትንሣኤ ይበዛልሃል። ሕይወትና ትንሣኤ ይበዛልሃል። እኔ ስለ ሴቲቷ ጣልቃ እገባለሁ። ያው እንዴት እንደምናገር በዛ ውስጥ የምትረዱት ነገር አለ ብዬ አስባለሁ። ነገር ግን እኔ ስለ ኢያኢሮስ ስለ ምኩራብ አለቃ የነበረውን ሰው ነው በደንብ አጥብቄ መናገር የሚፈልገው። ምክንያቱም ኢየሱስ ሕይወትና ትንሣኤ ለቤቱ እንዴት እንዳደረገ፣ እንዴት እንደሰራ፣ እንዴት የቤቱን ታሪክና እንዴት የቤቱን ውበት ለቅሶ ቤት ውስጥ የነበሩ ሰዎችን እንዴት እንደገና እንደቀየረ፣ እንዴት እንደገና ለቅሶ ወደ ደስታና ወደ መደነቅ ቤቱን እንደሞላው የእግዚአብሔር ቃል በዚህ ላይ አጠብቆ ይናገራል። ነገር ግን በዚህ ቃል ውስጥ እግዚአብሔር በኃይል ይገልጥላቸው፣ መንፈስ ቅዱስ ይገልጥላቸው። እርሱም ገና ስናገር ከምኩራብ አለቃ ቤት ዘንድ የመጡት ልጅቷ ሞታለች፣ ስለምን መምህሩ አሁን ታደክማለህ አሉት። ወሬኞች ደግሞ የሚያወሩት ሌላ ነው፣ ኢየሱስ ደግሞ የሚናገረው ሌላ ነው። ወሬኛ የሚያወራ መተተኛ የሚያወራ የእግዚአብሔር ሰማያዊ መለኮታዊ ታላቅነት በሕይወት ይገለጣል። ኢየሱስ ገና የተናገረው ቃል አዳምጦ ለምኩራብ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስ ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተሉት አልፈቀደም። ከምኩራብ አለቃ ቤቱን ወጥተው ሰዎች ሲንጫጩ ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ? አታልቅሱም፣ ብላቴናይቷ ተኝታለች እንጂ አልሞተችም አላቸው። በጣም ሳቁበት። በጣም ሳቁበት፣ በጣም ሳቁበት። እርሱ ግን ሁሉም አስወጥቶ የብላቴናይቷን አባትና እናት ከእርሱ ጋር የነበሩት ይዞ ብላቴናይቷን ወዳለችበት ገባ። የብላቴናይቷን እጅ ይዞ ጣልታ ቆሚ አላት። ፍቹም አንቺ ብላቴና ተነሺ እልሻለሁ። ብላቴናይቷም የ12 ዓመት ልጅ ነበረች። ወዲያውም ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንንም ማንም እንዳያውቅ አጥብቆ አዘዛቸው። የምትበሉትን ስጧት አላቸው። ዛሬ በብዙ ሁኔታ ውስጥ ሆናችሁ ወደዚህ መጣችሁ። የርጊሴ በዚህ ክፍል ላይ ማካፍለው ኢየሱስ ሕይወትና ትንሣኤ ነው። ሕይወትና ትንሣኤ ይበዛልሃል። ጨብጦትና አንድ ሰው ሕይወትና ትንሣኤ ይበዛልሃል በሉት። ምን አላችሁት? ምን አላችሁት? ለአንዳንዳችሁ ሕይወትና ትንሣኤ ይሆንላችኋል። ለአንዳንዶቻችሁ የለቅሶ ቤት የደስታና የመገረም ቤት ይሆናል። እጅግ ከፍ አድርግና የደስታ ዘይት ዛሬ በላይ ላይ ይፈሳል። የለቅሶ ቤት የደስታና የመገረም ቤት ይሆናል።
ለቅሶ ውስጥ ያላችሁ፣ መከራ ውስጥ ያላችሁ፣ ግራ መጋባት ውስጥ ያላችሁ፣ በሽታ ውስጥ ያላችሁ፣ ስራት ውስጥ ያላችሁ፣ በተለያየ ሐዘን ውስጥ ያላችሁ እናንተ ቤታችሁ ላይ ዛሬ ደስታ ይሆናል፣ መገረም ይሆናል።